እንደነገርኳችሁ ለ6 አመት እዚህ ስራ ላይ ቆይቻለሁ። እንዴት ታዘብኩት ነገር አለ። ቤቶች አምኖሯቸው ኬተሪንግም አገልግልም ማዘውን ይዘን እንሄዳለን። መስተንግደው የሚሉበት ጊዜ አለና መስተንግደው በምንሄድበት ጊዜ ብዙ ጊዜ ከባለቤቶቹ ውጪ ጎረቤት ሁኑ ዘመድ ሁኑ እንደው አላቅም ግን በቃ እንዴት እንደሚያረጋችሁ ምን ሆናችሁ ነው? በሰላም ነው? ምን እውነቴን ነው እንዴ? ልንሰራ ነው የመጣ ነው። ሰው ለመስራት ስንመጣ ለምንድነው እንቅፋት የምትሆኑብን? ያስተናግዷችሁ የሄዱትን ሰራተኛም አልላቸውም ልጆቼ ናቸው። ልጆቼን በላኩበት ሰዓት ባለቤቶቹ ጋር ሳይሆን ችግር ያለው በጣም በቃ እንደዚህ ጎረቤት ይሁኑ ዘመድ ይሁን አላቅም ላመጣላችሁ እኔ እወደድ ማይነት ከሆነ እንደዚህ አይነት መወደድ ይቅርባችሁ። ግዴላችሁ በእውነት ግዴላችሁም እንዴ ሰው ሲሰራ እኮ የሚሰራን ሰው ማበረታታት ነው ያለባችሁ። ሲመስለኝ ግን እንከን ስታጡ ነው አይደል? ምግቡ ላይ እንከን ስታጡ ሰራተኞቻችንን እናገራላችሁ ትገለምጣላችሁ አይደል? እንከን እንኳን ከሌለው አመስግኑን እንጂ እንዴ ነው እንደዚህ የምትሆኑት? ለቤት አምኖን አዘዘን አይደለ? ከዛ በኋላ ያንን ምግብ ስናመጣ ባለቤቶች እየዞሩ ሰዎቻቸውን ብሉ ጠጡ በሚሉ ሰዓት እኛ ደግሞ ምግባችንን እያስተካከልን እያዘጋጀን ያነሰውን እያወጣን በመናዘጋጅበት ሰዓት እየመጣችሁ ሰላም የምትነሱን የምትገለምጡን መስራት እኮ ያስከብራል። ይሄንን እኔ ብቻ አይደለም በእኔ ዘርፍ ውስጥ የሚሰሩትም ሰዎች ይሄን ነገር ሲናገሩ ሰምቻለሁ። አረፉ መወደድ በዚህ አይደለም ወይ ደግሞ እንደዛ ከሆነ በህብረት ሆናችሁ ስሩት። እዛው ስሩ ግድ ይላችሁ ተሰብስባችሁ እዛው ስሩት። እኛን የማትፈልጉን ከሆነ እዛው ስሩት እንዴ በሰው እንጀራ መግባት ምንድነው? እኔው አገልግል ማዘዝ ከፈለጋችሁ ኬተሪንግ ማዘዝ ከፈለጋችሁ ከነ መስተንግዶ አለ እዛዙ ያላችሁበት እናመጣለን።